አልፈልግም። ባንቴሮ በህይወት አለ። ምን? እንደ ሞተ ነበር የማውቀው። ለዛም ነው ትቼው የሄድኩት። አልቆልኛል። በቃ አለቀልኝ። ነገ ጠዋት ሉሊትን ይዘሻት ውጪ። እንዴ ምን ልታደርጊ ነው? ለዴቭ መናገር አለብኝ። አንድ ጊዜ እኮ ተነጋገርን። ከደቂቃዎች በኋላ የሀብት ማማ ላይ ትቀመጫለሽ። ከዛ በኋላ ደግሞ ዳዊት እንዴት መካስ እንዳለብሽ ታስቢያለሽ። እኔ ግን ሰውየው ፊት በተባለው ሰዓት የተባለው ቦታ ደርሰናል። እንዴት ነሽ? አስነሳን አይደል? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ሉሊትዬ እንግዲህ ያ ሰውዬ ሊወስዳት ነው። ደግሞ የሚወስዳት ይሄኛው ነው የድሮ ባሏ፣ በልጅነት ልትዳረው የነበረው ባሏ ነው። ያን ባለ ሀብቱ አይደለም፣ አሜሪካ ያለው የተጣላቸው ሰውዬ አይደለም። እሷን ወስደው ለመሸጥ ነው። በጣም ብዙ ገንዘብ ስለምታወጣ ለዛ ለመሸጥ ስለፈለገ ልጁ መጥቶ እንግዲህ ሮዛን አታሎ ይዟት ሄዷል ማለት ነው። እንግዲህ ምናልባት ውስጥ መኪና ውስጥ ያለው ሰውዬ ምናልባት እሱ ፖሊስ ሳይሆን አይቀርም። ምንም ፊቱ አልታየም። ወይም ደግሞ ምናልባት ዳዊት ቀጥሮት ሊሆን ይችላል። ሮዛ በጣም ራስ ወዳድ ናት። በጣም ከሚባለው በላይ ራስ ወዳድ ናት። ልጅቷ ግን ሁለተኛ ማመኗ በጣም የሚከብድ ነው። ለዴቭ ደግሞ ምንም ፍንጭ ባለመስጠቷ በጣም ነው የሚቆጣት። ማለት ለእሷ ከሚያደርግላት አንጻር ምንም ማለት አይደለም። የሆነ ፍንጭ ነገር ብሰጠው፣ የሆነ ትንሽ ነገር ብሰጠው፣ የሮዛን ከዚህ ቀደም አይታታለች፣ ከሁለት ሶስት አይታታለች እና ደግሞ አትወዳትም። እንደዚህ ማድረጓ በጣም የሚያሳፍር ነው፣ የሚከብድ ነው። ልጅቷ እንግዲህ አታላታለች። አንቺ የሀብት ማማ ነች። ስለዚህ አንቺ እሱን ሰፕራይዝ ማድረግ ተፈለገሽ ምንም አትናገሪ፣ ለሱ እንድትናገሪ አልፈልግም። ስለዚህ ሰፕራይዝ አድርገው፣ ብዙ ነገር አድርጎልሻል፣ ለትምህርትሽ ይከፍልልሻል፣ ለቤተሰብ ይልክልሻል፣ አንቺን ይንከባከብሻል። ስለዚህ አንቺ ምንም አትበይው ብላት እንግዲህ በጣም በሚገርም ሁኔታ መኪና ውስጥ አስገብታታለች። ያ ደግሞ አንትሮ የሚባለው እንግዲህ የድሮ ባሏ ነው ብያቸዋለሁ። ከዚህ ቀደም ድሮ ያገባቸው ባሏ ነው። ከዛ ግብታ እሱ ወደ ውጭ ይወጣል፣ እሷ እዚሁ ትቀመጣለች። ዴቭ መንገድ ላይ ወርቃ ያገኛታል። ከመሬት አንስቶ እንግዲህ ከጎዳና አንስቶ ሽቅርቅር አድርጎ ይዟታል። አንተሮ ደግሞ በጣም ነው የሚወዳት፣ ቆንጆም ናት። ግን ክፋቷም ከዛ በላይ ነው። የምትከፋበት ምክንያት እንግዲህ ባሌን ትነጥቀኛለች በማለት ነው። ባሏን እንድትነጥቃት አትፈልግም እና በጣም በሚገርም ሁኔታ እንግዲህ ይዟት ሄዷል። ነገር ግን እዛ ሰውየው ጋር አትደርስም ማለት ፖሊሶች ስለሚከታተሏት ልጅቷንም አሁንም አታለው ወስዷታል ብለው ይከታተሏታል። ሮዚ እንደሚከታተል አታውቅም። ሮዚ ደግሞ ከሰውየው ጋር እንግዲህ ከዋናው ስጅን ጋር ታወራለች። ነገር ግን እንደሚከታተላት አታውቅም። እሷ ከቤቷ እንድትወጣላት እና እሷ ብቻዋን ተቀምጣ ከባሏ ጋር እንድትኖር ነበር ፍላጎቷ። አንትሮንም ወደዛ አስገድልሃለሁ አልለቅህም ብለው ነበረ። እሱንም ወደዛ አባራ አስገድላ ከባሏ ጋር እንድትኖር ነበር ፍላጎቷ። ምንም አልተሳካላትም። እንግዲህ አንትሮ ሐኪም ቤት ገብቶ ነበረ። ሐኪም ቤት ልክ እንደታከመ ወዲያውኑ እንደዳነ ወዲያውኑ ነው የወጣው ማለት ነው። አምልጧል፣ ከፖሊሶቹ አምልጧል። ፖሊሶቹ እየፈለጉት ነበረ፣ አልሆነላቸውም፣ አልያዙትም ማለት ነው። በጣም ደስ የሚለው ነገር ልጅቷ ምንም ሳታቅማማ ያው ትንሽ ተከራከረቻት፣ ሮዚን አሳመነቻት ማለት ነው። በጣም ታሳምናለች ሮዚ። በጣም ክፉ ሰው ናት፣ በጣም ከሚባለው በላይ። አሁን ባታሰቃያት ትንሿ ሙሽራ ተብላለች። እንግዲህ በጣም ደስ የሚል ነው። በጣም አጓጊ ድራማ ነው።
እናንተም ብታዩት ውድ ጓደኞቼ ብታዩት በጣም ማለቴ ልክ በገጠር የሚደረጉ እንትኖች ድርጊቶች ናቸው። እያንዳንዱ ነገር እዚህ ከተማ ተቀምጠው ከተማ ሆነው ስለሚያሳዩ እንጂ በከተማ አንዱ ለአንዱ እንግዲህ አንድ ሀብታም ጥሩዋን ልጅ ቆንጆዋን ሱስ የፈቀደውን ስለሚያገባ እምቢ ስትለው ደግሞ ሌላ ሰው ቀጥሮ እንዲያስወስድ ነው። እንግዲህ ይህ ሰውዬ ለራሱ ፈልጓት ሳይሆን ለሌላ ለውጭ ሀገር ወንድ እንዲሸጣት ነው እንግዲህ የወሰደው። በጣም ብዙ ሴቶችን እያታለለ አሁን የመጣው አንትሮን ሊገለው የነበረው ልጅ ብዙ ሴቶችን እያታለለ ይዞ ሄዷል። እንግዲህ ሸጠዋል። ስንት ብር ነው የሸጥካቸው እያለው ነበረ አንትሮ። እኔ ስሬን እንጂ ስንት ብር ሸጡ ማውቀው ጉዳይ የለም፣ ባለ ሀብት ነው ብሎ ክቧታል። እንግዲህ አንቺም የሀብት ማማ ይኖርሻል፣ ቁልፋችን ግን እሷ ናት፣ ትንሿ ሙሽራ ናት፣ ሎሊት ናት። ስለዚህ ሎሊትን እንደምንም ብለሽ አሳመኔ ነበር ያላት። ያው አሳመናለች። ደጅ ሲመጣ እንኳን ምዕራፍ ስር ሲመጣ ለምን ትመጣለህ? ምንድነው ችግር እያለች ትቆጣዋለች ማለት ነው። በጣም ይገርማል። እንግዲህ ትንሿ ሙሽራ ሄዳለች። ትድናለች አትድንም? ትመለሳለች አትመለስም? እንግዲህ ነገ እናያለን ማለት ነው። በጣም በሚገርም ሁኔታ በጣም ድራማው ደስ ይላል። እኔ በቃ ተመስጬ ነው ማየው ማለት ልጅቷ ትንሿ ሙሽራ የተባለችው ሎሊትን ለማየት በቃ ጓጉቼ ነው ድራማው ሲለቀቅ የምገባው ማለት ነው። እና እናንተም ብታዩት እንደውም ከሌላው ድራማ በጣም የተሻለ ትምህርት ያለው ነገር ታገኙበታላችሁ። እንግዲህ አንትሮ በጣም ተንኮለኛ ሰው ነው። ዴቭ ምንም በማያውቀው ነገር የሆነ ነገር ከማረጉ በፊት ቢተው ደስ ይለኛል ማለቴ፣ ወይም ደግሞ ለሱ ቢነግረው። እንግዲህ ዴቭ የሰማለት የሮዚን ነገር የሮዚ የተደበቀውን ነገር የሰማለት እሷን ያርገኝ ማለት የሮዚን እሷን ያርገኝ። አንደኛ ደግሞ ሉሊትን ወስዳበታለች። ሁለተኛ ደግሞ እሷ ከኋላ ከጀርባ ብዙ ነገር አለ፣ ብዙ ምስጢር